ነቢያችን ሰለላሁ ዐለይሂ ወሰለም ይህ ከኔ ነው እኔም ከእርሱ ነኝ ያሉለት ሰሐቢ ታሪክ ጁለይቢብ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እጅግ በጣም ቀላል ሰው ነበር። ድሃና መልኩም አይማርክም ነበር። በአጭሩ ከማህበረሰቡ ችላ ከሚባሉ ሰዎች አንዱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት የሆኑት እሱን ሊያከብሩት ፈለጉ። ወደ አንዱም የአንሷር ታላቅ ሰው ሄደው ልጅዎት እንዳሩልኝ አሉት። አባትየውም ተደሰተ። ግን ሙሽራው ጁለይቢብ መሆኑን ሲያውቅ ደነገጠና እምቢ አለ። እናትም በግልጽ እንደዚህ አለች፣ በፍጹም አናደርገውም፣ ገንዘብም መልክም ዘርም የለውም። ግን እዚህ ጋር ነበር ተአምር የሚሆነው። በታሪኩ ውስጥ እውነተኛዋ ጀግና ያቺ ሙእሚን ሴት ነች። ወላጆቿን የነቢዩን ትእዛዝ ሲቃወሙ ትሰማለች። ከዚያም ከወርቅ የተሻሉ ቃላትን ተናገረች። ተሩዱን ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አምረሁ እድፈዑኒ ኢለይህ ፈኢነሁ ለን ዩضይዐኒ። የአላህ መልእክተኛን ትእዛዝ ትመልሳላችሁ፣ ወደ እሱ ስጡኝ፣ እሱም በፍጹም አያጠፋኝም። ቀጠልም አድርጋ ከቁርአን የተገኘ ታላቅ አያ መጣች። ወማ ካነ ሊሙእሚኒን ወላ ሊሙእሚነትን ኢዛ ቀደ አላሁ ወረሱለሁ አምረን አንየኩነ ለሁም ኺየረቱ ሚን አምሪሂም። አላህና መልእክተኛው ጉዳዩን በፈረዱ ጊዜ ለምእመናንና ለምእመኒት በጉዳያቸው ምርጫ ሊኖራቸው አይገባም። ከማንኛውም ነገር በላይ አላህን መታዘዝ መረጠች። ነቢዩም በበረካ ዱዓ አደረጉላት። አላሁመ ሱብ ዐለይሃ አልኸይረ ሰባ ወላ ተጅዐል ዐይሸሃ ከደን ከዳ። አላህ ሆይ መልካምነትን በሷ ላይ አፍስስ፣ ኑሮዋንም አታጥብባት። በእርግጥም በታዛዥነቷ በረከት የተነሳ በብዛት በበጎ ነገርና ሲሳይ በተሞላ ህይወት ኖረች። ከተጋቡም በኋላ ብዙም ሳይቆይ ጦርነት ተካሄደ። ከጦርነቱ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ዛሬ ማን ጠፋብን ብለው ጠየቁ። የመሪዎችና የጀግኖች ስም ጠቀሱ። ግን የነቢዩ ልብ በሌላ ሰው ተጠምዶ ነበር። ደጋግመውን በሐዘን ስሜት ወላኪኒ አፍተቂዱ ጁለይቢበን፣ እኔ ግን ጁለይቢብ ጠፍቶኛል። ፈልገው አገኙት። ጀግና ሻሂድ ሆኖ በዙሪያው 7 ጠላቶችን ገሎ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው መጥተው ንጹህ አስክሬኑን በፍቅር ሲያቅፉና ሃዛ ሚኒ ወአና ሚንሁ፣ ሃዛ ሚኒ ወአና ሚንሁ፣ ይህ ከኔ ነው እኔም ከእርሱ ነኝ፣ ይህ ከኔ ነው እኔም ከእርሱ ነኝ አሉ። ዋጋችን በልባችን ውስጥ ያለው ኢማንና ከአላህ ጋር ያለን ግንኙነት ነው። አላህ ዘንድ ያለው እውነተኛ መለኪያ አንድና ግልጽ ነው። ኢነ አክረመኩም ዒንደላሂ አትቃኩም፣ ከአላህ ዘንድ በላጩ የተከበረው አላህን የሚፈራው ነው። ሰዎች በመልካቸውና በገንዘባቸው ምክንያት ቢርቁን አንዘን። የአላህ ውዴታና ተቀባይነትን ሁሌም ቢሆን ለማግኘት እንጣር። ከአላህ ጋር ያለንን ግንኙነት እናስተካክል። አላህን መፍራትም ዋነኛ ትኩረታችን ይሁን። አላህን በዱንያም በአኼራም ሁሉን ነገር በሚበልጥ ክብር ያከብረናል። አላህ የተቀበለው ሰው የዱንያ የዓለማት ሁሉም ቤት አይገድበውም። ይህ ታሪክ ምናልባት የተሰበረ ልብ የመለወጥ ምክንያት ሊሆን ስለሚችል ቪዲዮን ሸር አድርጉ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።